ሰላም እንዴት ናችሁ? ቤተሰብ በያላችሁበት ሰላም ብያለሁ። እኔም ደህና ነኝ። ሁሉም ሰላም በያላችሁበት ሰላማችሁ ብዝት ይበል። ዛሬም ያው በአዲስ ጉዳይ መጥቻለሁ። ከትንሽ ቀናት እረፍት በኋላ ማለት ይቻላል። እንግዲህ አብርሽና ሩታ ከተፋቱ ብዙ ጊዜያት ሆኗል። ነገር ግን አሁን ይሄ ከሄርሜላ ጋር የተለያዩ ስራዎችን እየሰሩ መሆኑ ይታወቃል። በተለይ ፕራንኮች ምናምን። አሁን ግን በፕራንክ መልክ ለሱ ያላትን አመለካከት እየፈተናት እየለየባት እየተለየ ይገኛል ማለት ነው። ስለዚህ እንግዲህ ፕራንክ ራሷ ጀምራ አሁን ፕራንኩ እያስለቀሳት ይገኛል። ያ ማለት እንግዲህ በእውነት የምር እንደምታፈቅረው እንደምትወደው በግልጽ የታየ ነው። እንግዲህ ሌላ ሴት በድንገት መታ አብርሽን እንደ አድናቂ እንደ ኦዲየንስ ሆና እና ለመጀመሪያ ጊዜ እንዳየችው አድርጋ ስታገኘው ሄርሜላ ግን በጣም ነው የተበሳጨችው፣ በጣም ነው የተናደደችው። ስለዚህ ሩታ ስትለው የነበረው ከሱ ጋር ያላት ግንኙነት ሲስተር ብራዘርሊ እንዳልሆነ ትልቅ ማሳያ ነው። ስለዚህ ሩታ ምንም ያጠፋችው ነገር እንደሌለም ትልቅ ማሳያ ነው ቤተሰብ። ምክንያቱም እንግዲህ ትናንትና የተለቀቀውን ቪዲዮ ባየነው መሰረት ጭራሽ ልታስናካ ጭራሽ ስልክ ቁጥሯንም ከተቀባበሉ በኋላ እንግዲህ እሷ ተቀብላ ነው ሄርሜላ ብሎክ ያደረገቻት። ስለዚህ ነገሩ ፕራንክ ነው በመሰረቱ። ነገር ግን ለእሷ ለአብርሽ ያላትን አመለካከት በግልጽ የታየን እንደምታፈቅረው ነው የታየው። ምክንያቱም የተለየ ስሜት ካልተሰማት ማንም ይምጣ ማንም እሷ እንዲቀረበችው እሷም ከሱ ጋር እንደሆነችው ሌላም ሴት ሲመጣ በራሱ አይነት ልታይ ይገባ ነበር። ነገር ግን በዛ መንገድ ያላየችውን የተለየ ስሜት የተለየ አመለካከት እንዳላት ትልቅ ማሳያ ነው ቤተሰብ። ስለዚህ ሩታ ስታወራው ስትለው የነበረው በትክክል እውነት ነው። ምክንያቱም ከልጅቷ ጋር ያለውን ግንኙነት እስካላቋረጠ ጊዜ እኔ እንደማልመለስ የሚል ነገር ነበር ስትናገር የነበረው። ትክክል ናት። እሱ ግን ያው ሲስተር ብራዘርሊ እሷም እንደዛ ነው። እንደውም ብሎም እኮ ለማሰረቅ ሞክራ ነበር ሄርሜላ። ነገር ግን ይሄ ልታስታርቅበት የነበረው መንገድ ያው በሰዓቱ ትክክል መስሎ ነበር ብዙ ተመልካች። ነገር ግን በዛ መንገድ የምትቀርብበት መንገድ ምክንያቱም እሷም ተናግራለች ሩታ ሁለቱን ካላስታረቁ አብርሽን የማገኝበት መንገድ ተዘግቷል ማለት ነው ስትል ነበር። ትክክል ናት። ማለት ያንን መንገድ ለራሷ ጀስት ለማግኘት ያደረገችው መንገድ ነው። ስለዚህ በትክክል እንደምታፈቅረው የተለየ ስሜት እንዳላት ከመውደድም በላይ እንደሆነ በእርግጥ የታየበት ነው። ስለዚህ የሩታ ውሳኔ ትክክል ነው። እንግዲህ የአብርሽም አባት ከልጅቷ ጋር ያለውን ግንኙነት እንዲያቋርጥ እነግረዋለሁ ብሏል። በሱም በዙሪያው ያሉት የአብርሽ ጓደኞች ይህ ነግረውት ነበር። ነገር ግን በእርግጥ እሱ የተለየ ስሜት የለኝም ነው የሚለው ላይ እሷም ግን ሄርሜላም ብትሆን እንደዛ ነበር ስትል ነበር። ነገር ግን እንዳልሆነ ትልቅ ማሳያ ነው ቤተሰብ። ምክንያቱም ሲስተር ብራዘርሊ ወይም ጀስት እንደሚያውቀው ሰው ሌላ ጓደኛ የለኝም። ስለዚህ ከሱ ጋር እና ከጓደኞቹ ጋር ቅርርቦሽ ቢሆን የተለየ ነገር ስሜት አለኝ ማለት አይደለም ስትል ነበር። እሱንም አምናለት ነበር። ግን አሁን ላይ የሆነ ያለው ነገር ከዚያ ያለፈ እንደሆነ በግልጽ የታየበት ነው። እሷ ምንም ነገር ሳይኖራት ከአብርሽ ጋር ምንም ነገር ሳይኖራት ሌላ ሴት በሚመጣ ሰዓት እንደዛ ከተበሳጨ እንደዛ ቀናት ካሳበዳት በሩታም ቦታ መሆን ሆና ማየት ይገባት ነው። ምክንያቱም ሩታ 1000% ትክክል ነበር። 1000% ማለት ነው። ባለትዳር ሆኖ የእሷ ባል ሆኖ እንደዚህ አይነት ራሱ መታገሷ ትልቅ ትዕግስተኛ መሆን አሁን ጀስት ያየነው። ምክንያቱም ምንም ነገር ሳይኖራት እንዲህ ስትንጨረጨር እንዲህ ስታብድ በፕራንክ መልክም ቢሆን እውነተኛ ነው በመሰረቱ።
እሱ ያላት ስሜት ከመውደድም በላይ ስለሆነ እያፈቀረችው ስለሆነ ትክክል ነው። ሩታ ስትል የነበረው ትክክል ነው። ስለዚህ ከእሷ ጋር ያለው ግንኙነት እስካላቋረጠ ግን አልመለስም ስትል የነበረው በጣም ትክክልና ትክክል ነች። ስለዚህ ሄርሜላ ከመውደድም በላይ የተለየ ቦታ የተለየ ፍቅር እንዳላት በትናንትናው ቪዲዮ ቁልጭ አድርጎ ያሳየ ነበረ። ስለዚህ እንድኖር መጎደኝ ስትል የነበረው ሄርሜላ ሩታን ፋውል ስህተት ነው። ምክንያቱም እሷ ምንም ግንኙነት ከሌላት ከአብርሽ ጋር በዛ ልክ መናደድ በዛ ልክ መበሳጨት አላስነካም። ስልክም አላስቀበልም ብሎም ስልክም ቁጥር ከተቀባበሉ ብሎክ ማድረግ እንደዚያ ማድረጉ ምን አመጣው የተለየ ቦታ ፍቅር ከሌላት። ስለዚህ ከእሷ ጋር ነገሮችን እስካላቋረጠ ድረስ ከሩታ ጋር ምንም አይገናኝም። ይሄም ለእሷ የትናንትናው ጊዜ ለሩታ ስለምታየው ማለት ስትለው የነበረው ትክክል ነው። ብዙ ሰው በእሷ ላይ እንደፈረደ እናውቃለን። ነገር ግን ትክክል ነበር። ቤተሰብ ለማንኛውም በያላችሁበት ሰላማችሁ ይብዛ። በሌላ ጊዜ እስከምንገናኝ ይመቻችሁ።